የትኛው የስኳር አይነት ነው አቮይድ መደረግ ያለበት? ቴብል ሹገር። ቴብል ሹገር ማለት ነጭ እኛ ጠረጴዛ ላይ የምናቀርበው በጣም ከቅባቱ ጋር አታች ሆነናል። እንጀራ በቅባት እንጀራ በወጥ አሁን እንደ ባህል እኛ ሀገር ላይ ምግብን ማብሰል ሲባል መጥበስ፣ መቀቀል፣ ኦቨር ኩክ ማድረግ በደንብ የተለመደ ነገር ነው። ኢቨን ዶሮ ወጥ ራሱ ስናይ 5 ሰዓት 6 ሰዓት ተንተክትኮ ምን ብሎ ምናምን ነው የሚቀርበው እና ምግብን ኦቨር ማብሰል ለካንሰር ያጋልጣል? በትክክል። ለምሳሌ ከካንሰር አምጪ ምግቦች ውስጥ በዋነኝነት የተጠበሱ ምግቦች አንደኛ ላይ ነው ያለው። ካንሰር ኮዚንግ ፉድ ብለህ ሰርች ብታደርግ በጣም ብዙ ቆንጆ ሪሰርቾች ተሰርተዋል። ስቲል የተጠበሱ ምግቦች፣ ጣፋጭ ነገሮች፣ ለስላሳ መጠጦች መጀመሪያ ላይ ነው ያሉት። አበሳሰላችን ለምሳሌ ስጋ ማለት መስል ነው አይደለ? የእንስሳው መስል ነው። እሱ ሲጠበስ ፕሮቲን ነገሮች ሲጠበሱ የሚያመጡብን በጣም የተለያዩ ሳቹሬትድ ፋት ዴቨሎፕ ያደርጋል። መጀመሪያ ላይ ያ ሳቹሬትድ ፋት ትራንሳቹሬትድ ፋት ሊሆን ይችላል። የተለያዩ ኮምፓውንዶች ዴቨሎፕ ያደርጋል። ፍራይ አርገን ስንበላ፣ ኦቨርኩክ ስናረግ አፍላቶክሲን የተለያዩ የጤና ችግሮችን ሊያመጣብን ይችላል። ከካንሰርም ባሻገር ምንድን ናቸው ጉዳቶቹ? ለምሳሌ ኦቤሲቲ ማለት በጣም ከፍተኛ የሆነ ክብደት ሲከማች ደግሞ ብዙ ጊዜ ሆዳችን አካባቢ ነው የሚሆነው። እሱ ቪዘራል እና ሰብኩታኒየስ የሚባል ፋት አይነት አለ። ቪዘራል ፋት የምንለው ላይክ ጉበታችን ላይ፣ ኩላሊታችን ላይ፣ የውስጥ ኦርጋናችን ላይ ያለ ከአብዶሚናል ዋላችን ደግሞ ከሆዳችን ውጭ ያለው የምናየው እኛ ከቆዳችን ስር የምናየው ደግሞ እሱ ደግሞ ሰብኩታኒየስ ፋት ነው። ሰብኩታኒየስ ፋት፣ ቪዘራል ፋት በተከማቸ ቁጥር ኮሌስትሮል ይመጣል። በጣም በቀላሉ ኮሌስትሮል ይመጣል ማለት ኮሌስትሮል ደም ስራችን ውስጥ ያለ ስብ ነው። ትራይግላይሴራይድ ይመጣል። ደም ስራችን ውስጥ ያለ የሊፒድ አይነት ነው። ኢሚዲየትሊ እሱ ሲመጣ ለደም ግፊት ያጋልጠናል። ደም ግፊት ረጅም ጊዜ ከቆየና ባንቆጣጠረው ከሆነ ደግሞ ለስትሮክ ያጋልጠናል። ረጅም ጊዜ ደግሞ እነዚህ በጣም ኦቨርኩክድ የሆኑ የተጠበሱ ምግቦች፣ የተለያዩ ቶክሲን ኬሚካል ዴቨሎፕ ያደረጉ ምግቦች ደግሞ ስንመገብ ሎንግ ተርም እስከ ካንሰር ኮዚንግ ድረስ ይደርሱብናል። ኤኒ የሚመጣ አሁን ነን ኮሚኒኬብል የሆነ ተላላፊ ያልሆኑ ህመሞችን ብታይ ብዙዎቹ ከምግብ ጋር ተያያዥ ናቸው። አሁን ምግብን ኦቨር መጥበስና ማብሰል ይህን ያህል ጉዳት ካመጣ ቡናሳ? ከዚህ በፊት ኬኔቶ ላይ ሰርቼ ነበረ። ኬኔቶ ላይ ቪዲዮ ሰርቼ በጣም ብዙ ሰው ኩዌሽን ሲያደርግ ነበር። ኬኔቶ ማለት ገብስ ነው። ገብስ በውስጡ ስታርች አለ። ስታርች ለረዥም ሰዓት ያራል። ከዛ ፕሮዲውስ የሚያደርገው ኮምፓውንዶች አሉ። ዶስ ኮምፓውንድ ካንሰር ኮዚንግ ናቸው። ዶስ ኮምፓውንድ ካንሰር ኮዚንግ ናቸው። ደን በቡና ውስጥ ግን ስታርች የለም። ስታርች ማለት ፎርም ኦፍ ካርቦሃይድሬት ነው። ፎርም ኦፍ ሹገር ነው። በቡና ውስጥ ግን ያ ኮምፓውንድ ስለሌለ ቡና መቆላት ይችላል። ቡና ሲበዛ ሜታቦሊክ ሬትን በጣም ስሎር ማድረግ አለ። የተለያዩ አሁን ለሀርት በተለይ ደግሞ ብለድ ፕሬሸር ያላቸው በጣም ሃይፐር ስለሚያደርግ ብለድ ፕሬሸርን ይጨምራል። መከለክላቸው ሰዎች አሉ። የኩላሊት ህመም ያላቸው መከለክላቸው ሰዎች አሉ። ነገር ግን አሁን ለምሳሌ በጣም ሊሚት ተደርጎ 1 ሲኒ ወር 2 ሲኒ ያለ ስኳር ቢጠጣ ባዶ ቡና ከሆነ እንደውም ጥቅም አለው። የሆነ ሰዓት ላይ ቡና መጠጣት ለብዙ በሽታዎች ያጋልጣል የሚል ሪሰርች ነበረ። ቡና መጠጣት ደግሞ በጣም ለጤና ጥሩ ነው ምናምን የሚል ደግሞ ሌላ ሪሰርች ደግሞ አለ። ማንን ነው ማመን ያለብን? ዶክተሩን ነው? ኒውትሪሽኒስቱን ነው? ሪሰርችን ነው? የትኛውን ነው? ጥሩ የሪሰርች ሶርሶች አሉ። ለምሳሌ የተለያዩ ጥሩ ዩኒቨርሲቲዎች ፐብሊሽ የሚያደርጓቸው የሪሰርቾች አሉ። እነሱ ሪሰርቾችን ማየት፣ ከዛ ደግሞ የራስን ጀጅመንት መውሰድ። ከዛ የተለያዩ ሪሰርቾችን ስታይ አሁን ለምሳሌ
ፍራይድ ፉድ ላይ ምንም ማትደራደርበት የሁሉም ሪሰርቾች ፐብሊሽ ቢያደርጉት ሌትስ ሴይ ቺፕስ አምራች ካምፓኒ ፐብሊሽ ያደረገው ሪሰርችን አይተ ቺፕስ ጥሩ ነው ስላለ ቺፕስ ጥሩ ነው ማለት ላይሆን ይችላል። ነገር ግን የተለያዩ ሶርሶችን አመዛዝኖ ማየት የተሻለ ነው። ሶ አሁን ለምሳሌ እንደኛ ሀገር አዲስ አበባ ዩኒቨርሲቲ ፐብሊሽ የሚያደርገው ሪሰርች እኔ አምኜ አየዋለሁ፣ አምኜ እንደ ሶርስ እጠቀመዋለሁ። ስቲል የውጭ ሀገር በጣም ቆንጆ ዩኒቨርሲቲዎች አሉ፣ በጣም ጥሩ ፐብሊኬሽኖች ያሏቸው። ስለዚህ መርጦ ማየት ሶርሱን መገምገም ያስፈልጋል። ሙሉ ለሙሉ ሰዎች ከምግባቸው ውስጥ ካርብን ያስወግዱና ከዛ ብዙ ጉዳት ሲደርስባቸው እኔም ፐርሰናሊ ያየኋቸው ሰዎች አሉ። ልክ እንደዚህ አይነት የተሳሳቱ ወይንም የኒውትሪሽን ላይ ውሸት የሆኑ ነገሮች ያስተዋልሻቸዋሉ? ካርብ 3 አይነት ካርቦሃይድሬት አለ። ሲምፕል ካርቦሃይድሬት እና ኮምፓውንድ ኮምፕሌክስ ካርቦሃይድሬት። አቮይድ አርጎ የሚባለው ግን people take it very wrongly እንጂ ሲምፕል ካርብ ነው አቮይድ ማድረግ ያለብን። ሲምፕል ካርብ ማለት በጣም የተፈተገ ገለባው የወጣ ስንዴ ማለት እነ ፍርኖ ዱቄት፣ እሱም ክብደቱን መቀነስ ያለበት ሰው የስኳር ህመም ያለበት ሰው፣ ትንሽ ቦርጭም የሚያሳስበው ሰው፣ ነገር ግን ጤናማ የሆነ ክብደት ኖሮ ከሁሌ ምግብ ውስጥ እሱ ካልሆነ እሱን ብትጨምር ምንም ችግር ላይኖረው ይችላል። ሲምፕል ካርቦች ሌሎቹ ስኳር ነክ የሆኑ ነገሮች፣ ዲያቤቲክ ዋናው ኬዛችን እሱ ነው። ዲያቤቲክ ሊያመጣብን ይችላል። ኢሚዩኒቲያችንን በጣም ድሮፕ እንዲያደርግ ያደርግብናል። ሜታቦሊክ ሬታችንን በጣም እንዲቀንስ ያደርግብናል። የተለያዩ ጉዳቶች ስላሉ ሲምፕል ካርቦችን፣ ስኳር፣ ለስላሳ ሲምፕል ካርቦችን እነሱን አቮይድ ብናደርግ፣ ነገር ግን እነ ኮምፕሌክስ ካርቦሃይድሬት አጃም ካርቦሃይድሬት ነው፣ ገብስም ካርቦሃይድሬት ነው፣ ስቲል ፍሩቶችም ካርቦሃይድሬት ናቸው። ግን ደግሞ ከፋይበር ጋር ኮምባይን ሆነው ነው ፍሩቶች ያሉት። አብሮ ለመፈጨት ጊዜ የሚፈጅ ያ ማለት ፋይበርም ስቲል ካርቦሃይድሬት ፎርም ነው። እነሱን አብረን የምንወስድ ከሆነ ሙሉ ለሙሉ ካርብ አቮይድ ማድረግ ኢቭን አንችልም። ካርብ የሌለው ምግብ በጣም ቬሪ ሬር ነው። ካርብ ስቲል እናገኛለን፣ ግን the form of carbohydrate ነው አቮይድ ማድረግ ያለብን። ኦኬ፣ ስለ ስኳርም የሚነሱ ደግሞ አሉ። ላይክ ፕሮሰስድ የሆነ ስኳር ነው አቮይድ አድርጉ የሚባለው አይደለ? እንጂ ለምሳሌ አሁን ፍሩት ውስጥም ስኳር አለ፣ ሸንኮራም ስኳር አለ። የትኛው የስኳር አይነት ነው አቮይድ መደረግ ያለበት? ቴብል ሹገር። ቴብል ሹገር ማለት ነጭ እኛ ጠረጴዛ ላይ የምናቀርበው ፕሮሰስ ተደርጎ የሚሰራው እሱ ከሸንኮራ ምናምን ስቲል ሲምፕል ካርቦሃይድሬት ነው። ኢሚዲየትሊ ሰውነታችን ውስጥ እንደገባ ብለድ ስትሪማችን ውስጥ ነው ኤነርጂ የሚሆነው። ኢንሱሊን ሬዚስታንት ዴቨሎፕ እንድናረግ ያደረገናል። ሃይ ብለድ ግልኮስ ደም ስኳራችን ከፍ እንዲል ያደረገዋል። ያ ደግሞ ሰውነታችን ከደም ስኳራችን ኤነርጂ እየወሰደ ይጠቀማል። ያ ማለት ክብደት መቀነስ ቬሪ ቻሌንጂንግ እንዲሆን ያደርግብናል። እነሱ ነገሮች የስኳር ህመም፣ ከዛ ብዙ ኦቤሲቲ የሚሰጠን የካሎሪ መጠን በጣም ብዙ ነው፣ የኃይል መጠኑ። ዳትስ ዋይ ሜታቦሊክ ሬታችንን ስሎ ያደረገዋል። ለዛ ነው እሱ እንጂ ፍሩት እኔም በላለው እናንተም ብሉ እንበላለን። ብዙ ሰው ስለ ዳይት ሲነሳ በቃ ዳይት ማድረግ አለብኝ ምናምን ብሎ ይጀምርና ግን አይጨርሰው። ምን ምክንያት ይኖረዋል ሰዎች ጀምረው የማይጨርሱበት? ኤክስትሪሙን ስለምንወስድ። ኤክስትሪሙ ምንድን? ለምሳሌ ዳይት ማድረግ ማለት ሰላጣ ብቻ መብላት አይደለም። ሰላጣ መብላት ነው ብሎ ነው ብዙ ሰው ጭንቅላት ውስጥ ያስቀመጠው። ዳይት ምንድን ነው? ዳይት ከምለው እኔ ጤናማ አመጋገብ። ጤናማ አመጋገብ ማለት ደግሞ ከሁሉም ምግብ ያማከለ ለሰውነትህ በቂ የሆነ እንደ ታርጌት ክብደት መቀነስ ለሚፈልገው የሚያስቀንሰውን፣ ለመጨመር ለሚፈልገው የሚያስጨምረውን የተመጣጠነ ምግብ ነው። ያ ማለት የተመጣጠነ ምግብ ፕሮቲን አለው፣ ስቲል ካርቦሃይድሬት አለው፣ ጤናማ የሆነ ስብ አለው እና አቮካዶ፣ ተልባ፣ ሰሊጥ፣ እነሱ ለውዝ ስቲል ኦይል አላቸው። ስቲል ጤናማ የሆነ ፋትም እያገኘህ ነው። ፍሩት፣ ቬጅቴብል ሚኒራል አላቸው፣ ቫይታሚን አላቸው። ስቲል እነሱንም እያገኘህ ነው። የተመጣጠነ ምግብ ለሰውነትህ በቂ በሆነ መልኩ መውሰድ እና ስቲል ለምትፈልገው ታርጌት መውሰድ።
እሱ ነው የተመጣጠነ ምግብ እኔ አመጋገብ ማስተካከል እምለው። ለምን ማድረግ አይችሉም ሰዎች? አንደኛ አዘ ኮሚኒቲ በጣም ካልቸራችን እየተበላሸ ነው። እሱን ያልኩበት ምክንያት ኤቭሪ ምግብ የተጠበሰ ነው፣ ኦቨርኩክድ የተደረገ ነው፣ ኦይል በጣም እንጠቀማለን፣ ረጅም ሰዓት የተቁላላ ነው። እነሱ ነገሮች ሰውነታችን ምግብ አስገብቶ ስቶር እንዲያደርግ ሳቹሬትድ ፋት እንድናጠራቅም። አሁን 5 ሰው ወክ ሲያደርግ ካየህ ከ5ቱ ሰው ስንቱ ነው ቦርጭ ያለው? ስንት ሰው ነው ፊት ያለው? ፊት የሆነ ሰው ቀጭን ሰው ማየት አሁን እኮ በጣም ብርቅ እየሆነ ነው። እነሱ ነገሮች ናቸው ሞር እንደውም በጣም ኮንሽስ ሊያደርጉን የሚገባው። ሰርክላችን ሰው ስታገኝ ምንድነው የምታረገው? ምግብ ነው የምትበላው። እሱም እንብላ ነው። እሱ አዘ ትሬንድ አዝ ኮሚኒቲ በጣም እየቀየረን ነው አመጋገባችንን፣ የቦዲ ታይፓችንን። ግን ደግሞ ሜንቴን ለማድረግ በጣም የሚረዱን ነገሮች ሁሉም ሰው ጀምሬ ተስተካክያ አቆምኩ የሚሉ ሰዎች የመጀመሪያው ሰርክላችንን በጣም ጥሩ ማድረግ። በቃ አሁን ለምሳሌ እኔ ብመጣ እዚህ ጋር ክትፎ ቢኖር ክትፎ የሚያቀርብልኝ ሰው የለም። ዋንስ ነው አይል ምናልባት ሰርግ ላይ ከሄድኩ ነው ገብቶሃል ወይ እሷ አትበላም ተብሎ ኦልሬዲ ሴቭ ተደርጎልኛል። ቤቴ ሲሄድ ማገኘው ሄልዚውን ምግብ ነው። እንጀራ በላለው ስቲል የምበላው ግን ኦቨርኩክድ በሆነ በተቁላላ ወጥ አይደለም። በጣም ከቅባቱ ጋር አታች ሆነናል። እንጀራ በቅባት እንጀራ በወጡም በጣም ተቁላልቶ ከሱ ትንሽ ራቅ ለማለት መሞከር። ሰርክላችንን ካስተካከልን ሩቲን ካረግ ነው አስቤዛም ስናረግ ምግብም ስንገዛ ወደ ሄልዚው ምናመዝን ከሆነ it's very simple ሜንቴን ማድረግ። እራት በልቶ ወዲያው መተኛት ጉዳት አለ? ያው ብዙ ሰዎች ስቶር ስለሚሆን ምግብ ብዙ ተፈጭቶ ኤነርጂ ስለማይሆን እነሱ የምትበላው ምግብ ነው የሚወስነው። ቅድም እንዳልኩት ራት ስለበላ ክብደት አይጨምርም፣ ራስ ስላልበላ ክብደት አይቀንስም። ግን ደግሞ የምትበላው ዴይሊ የምትበላው የምግብ አማውንት ነው ክብደት እንዲጨምርም እንዲቀንስም የሚያደርገው። ይሄ ዴይሊ የካሎሪ መጠን ማለት ነው። ራት ላይ ብዙ ሰው በጣም ጀንክ ነገር በልቶ ኢሚዲየትሊ ሬስት፣ ከዛ ምንም አይነት አክቲቪቲ የለም። ያ ማለት ምንም አይነት የሚወጣ የኃይል መጠን የለም። the whole energy ስቶር ነው የሚሆነው። እሱ ክብደት እንድንጨምር ኦፍኮርስ ያደርገናል። የምናወጣ የኃይል መጠን ትንሽ ነው። ሬስቲንግ ታይም ላይ ነን ያለ ነው። የበላነው ምግብ ደግሞ ከሚያስፈልገን ኃይል በላይ ነው። የሆነ ጊዜ ላይ ራት ደህና ነገር በልቼ ስተኛ ጠዋት ላይ በጣም ደክሞኝ ነበር የምነሳው። ከዛ ቆይ እስኪ ይሄን ነገር ለምን አልተወውም እና ጀስት በቃ ወይ ወተት ብቻ ጠጥቼ ልተኛ ምናምን ብዬ ቀየርኩትኝና ወደ ወተት። ጠዋት ስነሳ በጣም በቃ እንዴት ነው እርፍ ያለ ሰውነት ኖሮኝ ነው የተነሳሁትኝና እንደዚህ አይነት ነገር ሲያጋጥም የምግቡ አለመፈጨት ችግር ነው ወይንስ ሌሎች ነገሮች ይኖርታል? ባይ ዘ ዌይ በጣም ከባድ ምግብ የሚበላ ሰው ቀንም በልቶም ድካም ነው የሚሰማው። ምሳ በልቼ እንቅልፍ ይለኛል። ብዙ ሰዎች እንደዛ ነው። ግን የምትበላው ነገር ጥሩ ኤነርጂ የሚሰጥህና የኃይል መጠንህን አግኝተህ at the same time ፕሮቲን ያለው ምግብ ከሆነ ቅድም እንዳልኩት ያው ፕሮቲን የሚበላው ሰው የተለያየ ሊሆን ይችላል። ግን ኤነርጂ ይኖርሃል። ምግብ እንደበላህ ግን የመክበድ ስሜት አይኖርህም። እራትም ላይ በተለይ ደግሞ በጣም ሃይ ሳቹሬትድ ፋት ዳይጀስት ለመሆን በጣም ከባድ የሆኑ ምግቦች መብላት ኦፍኮርስ ቀንም ብትበላቸው ጭንቀት ስሜት ይሰማሃል። ማታ ደግሞ ሞር ዳይጀስት አያረግም። ምንም አይነት የሚወጣ የኃይል መጠን የለም። ያው ለመተንፈስ፣ ለማሰብ፣ ልብህ ለመምታት ሰውነታችን የሚያወጣ የኃይል መጠን ግን አለ። እሱ ነው እንጂ የምታወጣው ሌላ ኃይል ስለሌለ ብዙ ዳይጀስት አይሆንም። ለዛ ነው በጣም የሚከብደም ማለት ነው። በልቶ ወዲያው ትኩስ ነገር የሚፈልግ ሰው አለ፣ ሻይ ወይ ቡና ምናምን። አንዳንድ ሰው ደግሞ በቃ በላ ከዛ በኋላ ምንም አይነት ፈሳሽ ነገር የማይወስድ ደግሞ አለ። አንዳንድ ሰው የበላ በዛው ፉት እያለ የሚጨርስም ደግሞ አለ። ይሄ ነገር ጥቅም አለው ወይ ጉዳት አለው? ብዙ ጊዜ በተለይ ሻይ እየጠጡ ምግብ የሚበሉ ሰዎች አኔሚክ ናቸው። የደም ማነስ አላቸው። በአይረን እጥረት ምክንያት የሚመጣ ደም ማነስ አላቸው ነው ወይስ ይኖራቸዋል?
ብዙ ጊዜ እኔ ጋር የሚመጡት አኔሚክ ያላቸው ሰዎች ምግብ እየበሉ ሻይ የሚጠጡ ሰዎች ናቸው። እያማጉ ማለት ነው እየበሉ ፉት። አዎ እሱም የሚሆንበት ዋናው ምክንያት ሰውነታችን መውሰድ የነበረበትን አይረን ቡና ውስጥ ያለው ካፊን ባይንድ ያደርገዋል፣ ያጣብቀዋል። ሰውነታችን እንዳይወስደው ያደርግብናል። ምግብ እየበላን ቡና፣ ምግብ እየበላን ሻይ የምንጠጣ ከሆነ ኒውትረንቶቻችንን አብዞርብ እንዳያደርግ ሰውነታችን ስለሚያደርገን ኢሚዲየትሊ እየበላን ባንጠጣ፣ እየበላን ቡናም ሻይም ባንወስድ ጥሩ ነው። ግን አፍተር 30 ሚኒትስ መውሰድ እንችላለን። ለምዶ 30 ደቂቃ 30 ደቂቃ የሰውነት የምግብ አብዞርፕሽን ትንሽ እስኪ ዳይጀስት ተደርጎ ሰውነት የሚፈልጋቸውን ኒውትረንቶች አብዞርብ አድርጎ እስኪጨርስ ድረስ ማለት ነው። ወዲያውም ውሃ ጠጡ ይባላል። ወዲያው ኦፍኮርስ አንደኛ ሄቪነሱን ይጨምርብሃል። ፕላስ ደግሞ ሰውነትህ የሚፈልገውን ኤነርጂ የሚፈልገውን ከምግብ ማግኘት ያለበት እነሱን እንዲወስድና አብዞርብ እንዲያደርግ፣ ከዛ ደግሞ ለዳይጀሽንም ሪኮመንደብሉ አፍተር 30 ሚኒትስ ውሃ መጠጣት ነው። ሰው የሚበላውን ይመስላል ይባላል እና ከቆዳ ጋር ያገናኘዋል ኒትሪሽን? ኦፍኮርስ በደንብ ቫይታሚን ሲ ዴፊሽንሲ ያላቸው ሰዎች ቆዳቸው ላይ ታያለ። ሃይድሬት የማያረጉ ውሃ የማይጠጡ ሰዎች በጣም ፔል ስኪን የደረቀ ቆዳ ይኖራቸዋል። ፕላስ ሰው የሚበላውን ይመስላል ከቆዳው ባሻገር ለምሳሌ ብዙ ኮላጅን ምግባቸው ውስጥ የሚያገኙ ሰዎች በጣም early age ላይ ቆዳቸው መሸብሸብ እነሱ ነገሮች አይኖሩ። የተለያዩ ኒውትረንቶች ሰውነታችን የሚያገኛቸው ቆዳችን ላይ በደንብ ይታያል። ፕላስ ሰውነትህም ነው። አሁን ለምሳሌ ስፖርተኛ እንዴት ነው ሰውነቱ ላይ የሚያስታውቀው? ሯጭ እንዴት ነው ሰውነቱ ላይ የሚያስታውቀው? ኦፍኮርስ ምግብም እንደዛ ነው። በጣም ሊን በጣም ጥሩ ሰውነት ከዛ ደሴም ታይም ደግሞ የምግቡን መጠን የሚቆጣጠር ሰው በደንብ መታየት ይችላል። ቆዳ ላይ ብቻ አይደለም ሰውነት ላይ ብቻ፣ ሙሉ ሰውነት ላይ ነው የሚታየው። አደሴም ታይም ጸጉርም ላይ ይታያል። ጸጉራችን በጣም ቡናማ መሆን ለምሳሌ ፕሮቲን ዴፊሽንሲ፣ በተለይ ደግሞ የተመጣጠነ ምግብ እጥረት ያለባቸው ኤሪያዎች ላይ ብዙ ሰርቻለሁና እዛን ጊዜ የማያቸው ህፃናቶች 3 ዓመት 4 ዓመት ሲቪየር አኪዩት ማልኒውትሪሽን ያላቸው ግን መላጣ ህፃናቶች ጸጉር ማይበቅልላቸው it's a protein deficiency, it's a vitamin deficiency። እና እንደዛ አለ ሙሉ ሰውነት ላይ ይታያል።